ሰላም። ይህ ፊልም በእውነተኛ ታሪክ ላይ የተመሰረተ ባይሆንም በእውነተኛ ዓለም የተፈጠሩ አንዳንድ ክስተቶችን መነሻ አድርጎ የተሰራ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በ1997 ቢልጎን በተባለች ትንሽዬ የገጠር መንደር ውስጥ የሚኖር መኖጅ የተባለ በኢንዲያ በጣም ከባድ የሆነውን የፖሊስ ኦፊሰርነት ፈተና አልፎ ፖሊስ ኦፊሰር በመሆን ሙስናን ከሀገሪቷ የማስወገድ ፍላጎት ያለው የ12ኛ ክፍል ተማሪ ነበር። የሚገርመው ታዲያ ይህ ሙስናና ስርቆትን ለማስወገድ ህልም ያለው ወጣት የ12ኛ ክፍል ፈተናውን ኮርጆ ለማለፍ አጤሬዳዎችን ያወጣ ነበር። በአንደኛው ቀን የመኖጅ አባት መፈረም ያለበትንና መንግስት የሚልከው የእህል ዘር በሙሉ ለነዋሪዎቹ ደርሷል የሚለውን የሐሰት ወረቀት ነዋሪዎቹ ምንም አይነት የእህል ዘር እያገኙ እንዳልሆነና ወረቀቱ የውሸት እንደሆነ በመናገር ወረቀቱን አልፈርምም ይላል። አለቃውም እንዲባረር ሲያዝ የመኖጅ አባት በንዴት ለአለቃው ከከንቲባው ጋር ተባብረው የእህል ዘሩን እንደሚሸጡት እንደሚያውቅ በመንገር ጫማዎቹን አውልቆ አለቃው ላይ ይወረውርበታል። የሙንታዳር አልዛይድ ዘመድ ነው መሰለኝ። ለዚህም ከስራ ይታገዳል። ከስራ መታገዱን የሚያሳይ ወረቀትም በቤቱ ላይ ይለጠፋል። ነገር ግን የመኖጅ አያት ልጇ ባረገው ነገር ደስተኛ ነበረች። እነዚህን ሌቦች በፍጹም እንዳይምራቸውም ትነግረዋለች። የመኖጅ አባትም ነገሩን ወደ ከፍተኛ ፍርድ ቤት ለመውሰድና ለመክሰስ ይወስናል። የመኖጅ እናት ግን እሱ ጥሏቸው ከሄደ በምን እንደሚተዳደሩ ትጠይቃለች። የመኖጅ አያት ግን የመጣው ቢመጣ ከጡረታ ገንዘቧ ላይ 5 ሳንቲም እንደማይነኩ ትነግራታለች። በመጨረሻም የመኖጅ አባት ሊሄድ ይነሳል። ባለቤቱ አሁንም የገንዘብ ምንጫቸው ቢያሳስባትም ምግብ ቋጥራ ባሏን ትሸኛለች። ከቀናት በኋላ የመኖጅ የ12ኛ ክፍል ፈተና ይደርሳል። ትምህርት ቤቱም ባለፈው ዓመት እንዲኮርጁ ፈቅዶላቸው እንኳን ከ200 ተማሪ 175ቱ እንደወደቁና በጣም አሳፋሪ እንደሆነ፣ ዘንድሮ ግን መልሱን ብላክቦርዱ ላይ ስለሚጽፉላቸው ከዛ ላይ እንዲገለብጡ ይነገራቸዋል። ፈተናውን እንደጀመሩ ግን ፖሊሶች ይመጣሉ፣ ኩረጃውንም ያስቆማሉ። ቢሆንም ግን የትምህርት ቤቱ ዳይሬክተር እዚህ የሚማሩ ተማሪዎች ምንም ያህል ቢያጠኑ 12 ሊያልፉ ስለማይችሉ እየረዷቸው እንደሆነ ትምህርት ቤቱ የከንቲባው እንደሆነም ነግሮ ለከንቲባው ይደውላል። ኢንስፔክተር ዱሻያንት ግን ከንቲባው ላይ ስልኩን ይዘጋበታል። ዳይሬክተሩም እዚህ ትምህርት ቤት ውስጥ የሽፍቶች ልጆች ጭምር እንደሚማሩና ልጆቹ ከወደቁ ሽፍቶቹ ቤቱን እንደሚያቃጥሉበት ነግሮ ገንዘብ በመስጠት ሊደልለው ይሞክራል። ዱሻያንት ግን ገንዘቡን ለማስረጃ ፎቶ በማንሳት ዳይሬክተሩን ያስረዋል። ሙሉ የትምህርት ቤቱ ተማሪዎችም ይወድቃሉ። ምሽት ላይ መኖጅና ወንድሙ መጥተው ለእናታቸው ገንዘብ ይሰጧታል። የትራንስፖርት ስራ እንደጀመሩም ይናገራሉ። አያታቸው ግን በዚህ ደስተኛ አልነበረችም። እነ መኖጅ በስራ ላይ ሳሉ አንዱ አስቁሞ ከዚህ በኋላ የከንቲባው መስመር ስለሆነ ከነሱ ባስ ውጪ ማንም ትራንስፖርት መስራት እንደማይችል በመናገር ከነ መኖጅ መኪና ላይ ተሳፋሪዎቹን ሊወርድ ይሞክራል። የመኖጅ ወንድም ግን እንደ አባቱ ሰውየውን በጫማ በመምታት ስራውን ይቀጥላል። ብዙም ሳይጓዙ ግን ፖሊሶች አስቁሟቸው እነ መኖጅ የጫኗቸው ሰዎች ወደ ሌላኛው ባስ እንዲገቡ በማድረግ መኖጅና ወንድሙን ያስሯቸዋል። የመኖጅ ወንድምም ስለተሳደበ በፖሊስ ይደበደባል። በዚህ መሃል አባታቸው ስለተሰደበ መኖጅ በንዴት ስለ አባቱ እንዳያወራ ያለዚያ በአያቱ ሽጉጥ እንደሚገለው ለፖሊሱ ሲነግረው ፖሊሱ መኖጅን በመፍታት ሄዶ ሽጉጡን አምጥቶ እንዲገለው ያለበለዚያ ወንድሙን እንደሚገልበት ይነግረዋል። መኖጅም እየሮጠ ወደ ፖሊሱ ዱሻያንት ቤት በመሄድ ከጥበቃው ጋር እየታገለ ዱሻያንትን ይጠራል። ዱሻያንት ብቅ ብሎ መኖጅ ወንድሙ እንደታሰረበትና እንዲረዳው ከጠየቀው በኋላ ነገ እንዲመጣ ነግሮት ይገባል። መኖጅ ግን ዛሬ ማታ ወንድሙን ሊገሉበት እንደሆነና እስከ ነገ መጠበቅ እንደማይችል እሱ ሐቀኛ ነኝ ብሎ ወደ ትምህርት ቤቱ መጥቶ ፈተናውን እንዲወድቅ ባያረገው ኖሮ እሱና ወንድሙ ወደዚህ ስራ ውስጥና እዚህ ሁሉ ጣጣ ውስጥ ይገቡ እንዳልነበረ ይናገራል። ዱሻያንትም ይህን ሲሰማ ከቤቱ በመውጣት ወደ ፖሊስ ጣቢያው ሄዶ ፖሊሶቹን በማንቀጥቀጥ መኖጅና ወንድሙን ያስፈታቸዋል። ወደ ቤት እየሄዱ በመንገድ ላይ ሳሉም ዱሻያንት አግኝቶ ወደ ቤት ይሸኛቸዋል። መኖጅም ለዱሻያንት እንደ አባቴ ሐቀኛ ሰውነ አባቴ በሐቀኝነቱ በደረሰበት ችግር ምክንያት ሐቀኝነት እንደማይጠቅም አምኜ ነበር። አንተን ሳይ ግን ሐቀኛ ሰዎች ስልጣን ከያዙ ብዙ ለውጥ ማምጣት እንደሚችሉ አይቻለሁ። እንዳንተ ፖሊስ መሆን እፈልጋለሁ። ፖሊስ ለመሆን ምን ላድርግ ይለዋል። ዱሻያንትም መኮረጅ እንዲያቆም ብቻ ነግሮት ይለያያሉ።
ብዙም ሳይቆይ ዱሽያንት ከዛ ከተማ ተዛውሮ ትምህርት ቤቱ በኩረጃ ማሳለፉን ቢቀጥልም መኖጅ ግን ሳይኮርጅ ተፈትኖ ያልፋል። አያቱም እየተቸገሩም ቢሆን ለሱ ትምህርት መማሪያ ብላ ስትቆጥብ የነበረውን የጡረታ ገንዘቧን ሰጥታ ፖሊስ ሆኖ እንዲመጣ ትነግረዋለች። መኖጅም ለስልጠና ቤተሰቡን ተሰናብቶ ገሎር ወደ ተባለ ቦታ ይሄዳል። ገሎር እንደደረሰ ግን መኪና ውስጥ በተኛበት ቦርሳውንና ገንዘቡን በሙሉ እንደተሰረቀ ይረዳል። በቀጣዩ ቀን ጠዋት ወደ ስልጠና ቤቱ ሲሄድ መንግስት የኢኮኖሚ ችግር እንዳጋጠመውና ተማሪዎችን መቀበል እንዳቆመ ይነገረዋል። ከቀናት በኋላ ጎዳና ላይ እየኖረ ያለው መኖጅ በጣም ስለራበው አንድ ምግብ ቤት ገብቶ ምግብ እንዲያበሉትና በምትኩ ማንኛውንም ስራ እንደሚሰራ በመናገር ምግብ ጠይቆ ይበላል። እንደጨረሰም ለምግቡ ክፍያ ምን መስራት እንዳለበት ይጠይቃል። ሰውየው ግን ችግር እንደሌለው ሲነግረው መኖጅ ለማኝ እንዳልሆነና የሆነ ነገር ማድረግ እንዳለበት፣ እንደዚህ ከሆነ ከመብላቱ በፊት ሊነግረው እንደሚገባ ነግሮ እየተጨቃጨቀ ሳለ እንደሱ ለስልጠናው መጥቶ ስልጠናው የተሰረዘበት ፕሪታም የተባለ ወጣት ለምግቡ እሱ እንደሚከፍል ተናግሮ ከመኖጅ ጋር ይተዋወቃሉ። ፕሪታም ኢንዲያን ፖሊስ ሰርቪስ ባጭሩ አይፒኤስ ለመሆን የሚሰጠውን ፈተና ለመውሰድ ወደ ዴሊ ሊሄድ እንደሆነና አይፒኤስ መኖጅ ሊሆነው ከነበረው ዲኤስፒ ከተባለው የፖሊስነት ስልጣን በጣም ከፍ ያለ እንደሆነ ይነግረዋል። መኖጅም የሚያስፈልገውን ገንዘብ በኋላ ላይ ሰርቶ እንደሚከፍለውና ወደ ዴሊ ይዞት እንዲሄድ ፕሪታምን አጥብቆ ይለምናል። ፕሪታምም ስላሳዘነው ወደ ዴሊ ይዞት ይሄዳል። መኖጅ ወደ ዴሊ ደርሶ የከተማውን ትልቅነትና የሰው ብዛት ሲያይ ይደናገጣል። ከቀናት በኋላ መኖጅና ፕሪታም ወደ አንድ ስለፈተናው በጣም የሚያውቅ ቅን ሰው ለስልጠና ይሄዳሉ። ይህ ጎሪ የተባለ ቅን ሰው ይህንን የአይፒኤስ ፈተና 5 ጊዜ ተፈትኖ የወደቀና የመጨረሻ እድሉ ለሆነው ለ6ኛው ዙር ፈተና እየተዘጋጀ ያለ ሰው ነው። ፈተናውን መፈተን የሚቻለው 4 ጊዜ ብቻ ቢሆንም እሱ ግን ከዝቅተኛ የኑሮ ደረጃ ካላቸው ካስቴ ወይም ጎሳ ስለመጣ 6 ጊዜ የመፈተኛ እድል እንደተሰጠው ይነግራቸዋል። ቀጥሎም ፈተናው 3 ደረጃዎች እንዳሉትና ሶስቱን ያለፈ ሰው በኢንተርቪው ተፈትኖ አይፒኤስ ኦፊሰር እንደሚሆን፣ ነገር ግን በየዓመቱ ከ200,000 ተፈታኞች ውስጥ ከ25 እስከ 30 የሚሆኑት ብቻ ሁሉንም ፈተና አልፈው አይፒኤስ ኦፊሰር እንደሚሆኑ ይነግራቸዋል። ከዛም መኖጅ ጎሪን ምንም ገንዘብ እንደሌለውና ስራ ሊያገኝለት ይችል እንደሆን ይጠይቀዋል። ጎሪም መጀመሪያ ወደዚህ ስመጣ ለ3 ዓመት ያክል ሽንት ቤት ማጠብ ሰርቻለሁ፣ ችግር የለውም አስቀጥርሃለሁ ይለዋል። አንድ ላይብረሪ ውስጥም በጽዳት ሰራተኝነት ይቀጠራል። ፕሪታም ስራ ማግኘቱን በማስመልከት ሻምፓኝ ይከፍትለታል። መኖጅ ግን አልጠጣም ይላል። ፕሪታምም ሞቅ ብሎት አባቱ ሙሰኛ ሰው እንደሆነና እሱ ፖሊስ እንዲሆንለት የፈለገውም የሙስና ስራውን እንዲያቀላጥፍለት እንደሆነ፣ እሱ ግን ፖሊስ ሳይሆን ጋዜጠኛ መሆን እንደሚፈልግ ይናገራል። ይህንን ግን ለአባቱ መናገር እንደሚፈራ ሲናገር መኖጅ ለእናቱ እንዲነግራት ለፕሪታም ይነግረዋል። የፕሪታም እናትም በህይወት እንደሌለች እንረዳለን። የጎሪ 6ኛ ዙር ፈተና ውጤት ሲመጣ ጎሪ ለ6ኛና ለመጨረሻ ጊዜ ወድቆ ነበር። ለዚህም ፕሪታም በጎሪ መሰልጠን ትቶ እዛው ላየው ዲፕ ሞሃን ወደ ተባለ ያለፈ ተማሪ ይሄዳል። መኖጅ ግን ጎሪን መከተል አላቆመም ነበር። ጎሪ እሱ ፖሊስ የመሆኑ ነገር ቢያበቃም ከነሱ ውስጥ አንዳቸው እንኳን ካለፉ ለሁላቸውም ስኬት እንደሆነ በመናገር ተፈታኞቹን ማገዝ ይቀጥላል። ከጊዜያት በኋላ የመጀመሪያው የሆነውና ስለ ጠቅላላ እውቀት የሚጠይቀውን ፈተና ተፈትነው ይወድቃሉ። በአንደኛው ቀን መኖጅ እነ ዲፕ ሞሃን ቤታቸው ውስጥ ስለተሰበሰቡ ሻይ ይዞላቸው ወደ እነ ዲፕ ሞሃን ይመጣል። ሻይ ሻጭም ስለመሰላቸው ሻይ ቀጂው ልጅ ብለው ሲጠሩት ፕሪታም ሻይ ቀጂ ሳይሆን እንደነሱ ለፈተናው እየተዘጋጀ ያለ ጓደኛው እንደሆነ ነግሮ ከነ ዲፕ ሞሃን ጋር ያስተዋውቀዋል። ዲፕ ሞሃንም መኖጅን ሻይ ቀጂ ብሎ ስለጠራው ይቅርታ ይጠይቀዋል። እንደሚክሰውምና እርዳታ ካስፈለገው በማንኛውም ሰዓት እንዲጠይቀው ይነግረዋል። ሁለተኛውን ዓመት ፕሪታም ሲዝናና መኖጅ ለፍቶ ሰርቶና አንብቦ የመጀመሪያውን ዙር ፈተና ተፈትኖ ያልፋል። ፕሪታም ቢወድቅም መኖጅ በማለፉ ደስ ብሎት ነበር። ልብስም ይገዛለታል። መኖጅ ለሁለተኛው ፈተና ለመሰልጠን ወደ አንድ ትምህርት ቤት ሄዶ በአጠራቀማት ብር ይመዘገባል። ከዛ ግን የዲፕ ሞሃንን ፎቶ በድርጅቱ ውስጥ አይቶ ሲጠይቅ እነሱ እንዳሰለጠኑት ይነገረዋል። ነገር ግን ዲፕ ሞሃን ራሱን በራሱ አስተምሮ እንዳለፈ መኖጅ ያውቅ ነበርና ድርጅቱ አጭበርባሪ መሆኑን ተረድቶ ገንዘቡን በመቀበል ሌላ ልትመዘገብ የነበረችንም ልጅ ከመመዝገብ ያድናል።
ያሳዝናል። ልጅቷንም ወዷት ነበር። ከቀናት በኋላ ልጅቷ መኖጅ ወደሚሰራበት ላይብረሪ መታ የኢንጂነሪንግ መጽሐፍ ይዞ ስላየችው ኢንጂነር ነው ብላ ትደመድማለች። እሱም ሳያርማት ይቀራል። ስሟ ሸርዳ እንደሆነና አሪፍ ማሰልጠኛ እንዳገኘችም ትነግረዋለች። እያወሩም መሱሪ ከሚባል ከተማ እንደመጣችና መሱሪ ከተማ ያለው ቤቷ የት እንደሚገኝ በአጋጣሚ ትነግረዋለች። ግብር ሰብሳቢ ለመሆን ለሚሰጠው ፈተና ለመሰልጠን እንደመጣችም ትነግረዋለች። ከዛ ግን አለቃው ስላዘዘው እዛ እንደሚሰራ ትረዳለች። ነገር ግን አልደበራትም ነበር። መኖጅና ሸርዳ አንድ ማሰልጠኛ ውስጥ መማር ይጀምራሉ። መኖጅም ቴሮሪዝም ኢን ኢንዲያ ብሎ በጻፈው አሳይመንት ምክንያት ቸኮሌት ይሸለማል። የተሸለመውን ቸኮሌቶችም ለሸርዳ ይሰጣታል። ከጊዜ ወደ ጊዜ ሸርዳና መኖጅ በጣም ይቀራረባሉ። ብዙ ጊዜዎችንም አብረው ማሳለፍ ይጀምራሉ። በአንደኛው ቀን ግን መኖጅ ኢንጂነር አለመሆኑን ክላስ ውስጥ በተጠየቀ ጥያቄ ምክንያት የተነሳ ትረዳለች። አኩርፋም ትጠፋበታለች። ብዙም ሳይቆይ መኖጅ ገንዘብ ሰርቀሃል በሚል ከላይብረሪው ስራ ይባረራል። ሌባ ስለተባለም እንዳልሰረቀና ሌባ እንዳልሆነ በመናገር እንደ አባቱና እንደ ወንድሙ በጫማ ከመማታት ራሱን እንደምንም አስቁሞ ይሄዳል። በአንድ ትንሽዬና ጠባብ ወፍጮ ቤት ውስጥም እየሰራ እዛው መኖር ይጀምራል። ከጊዜያት በኋላ ፕሪታም አግኝቶትም ባየው ነገር ተደናግጦ ወደ ቤቱ እንዲሄዱና ከሱ ጋር አብረው እንዲኖሩ ሸርዳም ለፈተናዋ ወደ መሱሪ ልትሄድ ስለሆነ ሄዶ ይቅርታ እንዲጠይቃት ይነግረዋል። መኖጅ ግን ፈተናውን ካለፈ በኋላ ይቅርታ እንደሚጠይቃትና ከዚህ እንደማይሄድ ነግሮ ይቀራል። ከሁለተኛው ፈተና ሲወጣ መኖጅ በጣም ደስተኛ ሆኖ ነበር። ነገር ግን ፈተናው ላይ ቴሮሪዝም ኢን ኢንዲያ ብሎ ደስ ብሎት የሰራው ደረቅ ጥያቄ ቱሪዝም ኢን ኢንዲያ እንደሚልና እንደተሳሳተ ተነግሮት ያዝናል። ሁለተኛው እድሉም ይቃጠላል። ከዚህ በኋላ መኖጅ ወደ መሱሪ በመሄድ ወደ ሸርዳ ቤት ይደርሳል። ነገር ግን ለሰርግ ወደ ሌላ ቦታ እንደሄዱ ይነገረዋል። በስልክም አግኝቷት ይቅርታ ይጠይቃታል። እንደሚያፈቅራትም ይነግራታል። ዝም ስትለውም መልሳ አፈቅርሃለሁ ብቻ እንድትለውና እንደዛ ካለችው ለሷ ሲል ዓለምን እንደሚገለባብጥላት ይነግራታል። ሸርዳ ግን በሰራተኛቸው ወደ ዴሊ ተመልሶ እንዲሄድ እንዲነገረው ታረጋለች። መኖጅም ቀጥታ ወደ ሰፈሩ ይመለሳል። ወንድሙንም ያገኘዋል። እህቱንም አድጋ ያገኛታል። ከዛም አያቱ እንደሞተች ይረዳል። መኖጅ እናቱ ብትዋሸውም ቤተሰቡ በጣም ከፍተኛ ችግር ውስጥ እንዳለ አውቆ ያዝናል። ወደ ዴሊ ተመልሶም ከወፍጮ ቤቱ የሚያገኘውን ገንዘብ ወደ ቤተሰቡ መላክና ቀን ማታ እየሰራ በጎን ደግሞ ማጥናት ይጀምራል። በዚህ መሃል አባቱ ወደሱ ይመጣል። አዝኖም ሁለቱም ወደ ቤት ተመልሰው እንዲሄዱና ሐቀኝነታቸውን ትተው በሐሰት የእህል ዘር እየሸጡ ሀብታም ሆነው እንዲኖሩ ይነግረዋል። የፍርድ ቤት ክርክሩን እንደተሸነፈና ሐቀኛ መሆኑ የራሱን ብቻ ሳይሆን የቤተሰቡንም ሕይወት እያበላሸ እንዳለ እያለቀ ይናገራል። መኖጅ ግን ከልጅነቱ ጀምሮ ሽንፈትን በቀላሉ እንዳይቀበል እየነገረ እንዳሳደገውና ማሸነፍ እንደሚችሉ ነግሮ ያሳምነዋል። ከጊዜያት በኋላ ሸርዳ ወደ ዴሊ ተመልሳ ትመጣለች። ለመኖጅም የዛኔ ወዲያውኑ መልሳ ብትደውልም ልታገኘው እንዳልቻለች ነግራ ይቅርታ ትጠይቀዋለች። መኖጅ ግን አሁን ጥናቱ ላይ ማተኮር እንዳለበትና እንደዛ ማረጓ ኃላፊነቶቹን እንዳስታውስ እንዳረገው ይነግራታል። ስለ ቤተሰቡ ሁሉንም ነገር ፕሪታም እንደነገራት ስትነግረውም ጥሏት ይሄዳል። ከወራት በኋላ ቀጣዩ ዙር ውጤት ሲወጣ ፕሪታም ለሶስተኛ ጊዜ ሲወድቅ መኖጅ ያልፋል። ሸርዳም ወደ ወፍጮ ቤቱ መታ ማለፉን ለመኖጅ ትነግረዋለች። ሶስተኛው ፈተና ሙሉ ደረቅ ጥያቄዎች ስለሚሆን በደንብ ማጥናት እንዳለበትና እዚህ መስራት እንዲያቆም ብትነግረውም ቤተሰቡ ምን ያህል ችግር ላይ እንዳለ ነግሮ ስራውን ማቆም እንደማይችል ይነግራታል። የሶስተኛው ፈተና ውጤት ሲመጣ ግን መኖጅ ወድቆ ነበር። በአንደኛው ቀን ምሽት ፕሪታም ፍቅረኛው ስለተለየችው ሰክሮ መጥቶ ሸርዳ እያዘናጋችው እንደሆነና ከሷ በፊት ሁለት ፈተና አልፎ አሁን ግን በሷ ምክንያት እንደወደቀ ይናገራል። ከወዳቂና ተሸናፊ ሰው ጋርም ማንም ሴት መሆን አትፈልግም፣ እንደኔ ፍቅረኛ ትታት ሄዳለች ይለዋል። ሸርዳም በዚህ ንግግር አዝና ለመኖጅ እንደማፈቅር ከነገርኩ ዓለምን እንደምትገለባብጥልኝ ነግረኸኝ ነበር፣ አሁን ልንገርህ አፈቅርሃለሁ፣ ሂድና ዓለምን ገለባብጥልኝ ትለዋለች። መኖጅም አሁን አይኤስፒ ወደ ሆነው ዲፕ ሞሃን ሄዶ የሆነ ጊዜ እክሳለሁ እንዳለውና እርዳታው እንደሚያስፈልገው ይነግረዋል። አንድ እድል ብቻ እንደቀረውም ይነግረዋል። ዲፕ ሞሃንም ሶስተኛው ፈተና ከባድ እንደሆነና ለ20 ጥያቄዎች ለእያንዳንዳቸው ከ200 ያላነሰ ቃላትን ተጠቅሞ መመለስ እንደሚኖርበት ይነግረዋል። ወረቀትና እስክሪፕቶ ሰጥቶትም ስለ ራስህ ከ200 በማይበልጥ ቃላት በ8 ደቂቃ ውስጥ ጻፍ ይለዋል። መኖጅ ቀላል ነው ብሎ ቢጀምርም 8 ደቂቃው ሲሞላ ከ90 ቃላት በላይ መጻፍ አልቻለም ነበር። ዲፕ ሞሃንም ይሄን ማድረግ ካልቻለ ሊያረገው እንደማይችል ነግሮ ይሸኘዋል። ጎሪ ግን መኖጅን ተስፋ ቆርጦ ካየው በኋላ በንዴት ከዚህ በኋላ ስራ እንደማይሰራ በቀን 3ቴም በየሰዓቱ ምግብ እንደሚቀርብለት ለቤተሰቡም ገንዘብ እሱ
እንደሚልክ በመናገር ከዚህ በኋላ ከማጥናት ውጪ ምንም ነገር እንደማያደርግ ይነግረዋል። ራሱ የሚተኛበትንም ክፍል ለቆለት ሸርዳ ያመጣችለትን ሰዓት በመጠቀም ቀንና ማታ በቀን ለ16 ሰዓት ያክል ማጥናት ይጀምራል። በአንደኛው ቀን ሸርዳ ለራሷ የመጨረሻ ፈተና ወደ መሱሪ ተሰናብተው ትሄዳለች። ከቆይታ በኋላም ፈተናውን አልፋ ታክስ ሰብሳቢ መሆኗን በስልክ ትነግረዋለች። ሶስተኛው ፈተና ውጤት በወጣ ጊዜም ፕሪታም ለመጨረሻ ጊዜ ሲወድቅ መኖጅ ያልፋል። ፕሪታም አባቱ ስለተቆጣውና መኖጅ የራሱን ውጤት እንጂ ፕሪታም ማለፍ አለማለፉን እንኳን ሳይጠይቀው ስለቀረ ይበሳጭበታል። ይጣላሉ። መኖጅ ለቤተሰቡ ደውሎ ማለፉን ይናገራል። ቀጥሎ ለሸርዳ ሲደውል ግን እናቷ አንስታ ቤት እንደሌለች ነግራ ትዋሸዋለች። ከቆይታ በኋላ ሸርዳ ደውላ የሆነ ሰው ለቤተሰቧ ደውሎ ከሱ ጋር እየተኛች እንደሆነ እንደተናገረና ከዚህ በኋላ ልታገኘው እንደማትችል ትነግረዋለች። በመቀጠልም መኖጅ ለፕሪታም ሲደውል እንደታሰረ ይነገረዋል። ወደ ፖሊስ ጣቢያ ሄዶም ፕሪታም ሰክሮ እየጮህና እየረበሸ ሲያስቸግር እንደተያዘ ይነገረዋል። መኖጅም ካነበባቸው ነገሮች ተነስቶ በእርጋታ እንደ ጠበቃ በማውራት ፕሪታም ለእስር የሚያበቃ ጥፋት እንዳላጠፋ በማሳመንና ያሰሩት ጉቦ ፈልገው እንደሆነ በመናገር እንዲሁም በቅርቡ አይፒኤስ ኦፊሰር ሲሆን እንደሚፋረዳቸው ተናግሮ ያስፈተዋል። እንደወጡ ግን ለሸርዳ ቤተሰቦች የደወለው ፕሪታም መሆኑን ከስልኩ ላይ አይቶ በመረዳት ከዚህ በኋላ አይኑን ማየት እንደማይፈልግ ይነግረዋል። በሌላ በኩል ሸርዳ ለቤተሰቦቿ ከሷ ይልቅ አንድን የማያውቁትን ሰው በማመናቸው እንደከፋት የተባለው ውሸት ቢሆንም እንኳን ሕፃን ልጅ እንዳልሆነችና ፍቅረኛ መያዝ እንደምትችል ልክ እናንተ አንዳችሁ ለአንዳችሁ እንደምትደጋገፉት ከመኖጅ ጎን ሆኜ ልደግፈው ይገባል በማለትም አሳመናቸው። በኢንተርቪው ቀን ከመኖጅ ጎን ትሆናለች። ወደ ፕሪታም ሄደውም ይታረቃሉ። ሸርዳንም ፕሪታም ይቅርታ ይጠይቃል። መኖጅ ወደ ኢንተርቪው ከመግባቱ በፊትም ብቻውን ሲሆን እንዲያነበው ነግራ አንድ ደብዳቤ ትሰጠዋለች። ከብዙ ጥበቃ በኋላ መኖጅ ወደ ኢንተርቪው ክፍል ከመግባቱ በፊት አንድ ሰውዬ እዚህ ለ40 ዓመት እንደሰራና 12 መውደቁን እንዳይናገርና የዛን ዓመት አያቱ ሞታ አቋርጦ እንደሆነ እንዲናገር ብቻ ይነግረዋል። እንደገባም ከአምስቱ ጠያቂዎች ዶክተር ሜታ የተባለው ጠያቂ 12 መውደቁን እንዳየ ለምን እንደወደቀ ይጠይቀዋል። መኖጅም የዛን ዓመት ዱሻንት በተባለ ፖሊስ ምክንያት ትምህርት ቤታቸው ተማሪዎቹን ባለማስኮረጁ እንደወደቀ ይናገራል። ፈታኞቹ ተደናግጠውና ተገርመውም ዶክተር ሜታ እናመሰግናለን ክፍሉን ለቀውጣ ይለዋል። ሊወጣ ሲል ግን በሌላ ፈታኝ 2 ደቂቃ ውጪ እንዲጠብቃቸው ይነገረዋል። በዚህ መሃል የሸርዳን ደብዳቤ አውጥቶ ያነባል። ደብዳቤውም አይፒኤስ ኦፊሰርም ሆንክ የወፍጮ ቤት ሰራተኛ ቀሪ ህይወቴን ካንተ ጋር መኖር እፈልጋለሁ ታገባኛለህ ወይ ይል ነበር። ከደቂቃዎች በኋላ መኖጅ ወደ ኢንተርቪው ክፍል ተጠርቶ ስለ ፈተናው የወደቀ በትም ምክንያት መዋሸት ሲችል ለምን እውነቱን እንደተናገረ ሲጠየቅ መዋሸት ልክ እንዳልሆነና መጀመሪያም የኮረጀው ባለማወቅ እንደሆነ አስተማሪዎቻቸው ሳይቀር ለመኮረጅ ያበረታቷቸው እንደነበርም ይናገራል። ይህንን የተሳሳተ ነገር ማንም መቀየር እንደማይፈልግና የድሆችን አለመማርና አለማወቅ ከላይ ያሉ ሰዎች ለፖለቲካና የምርጫ ድምጽ ለማግኘት እንደሚጠቀሙበት ይናገራል። አንደኛውም ጠያቂ እንዳነጋገር ከሆነ አሪፍ የፖለቲካ ሰው ይወጣሃል በማለት በፖለቲክስ ዘርፍ እንዲሰራና ምናልባትም እዚህ መምጣቱ የተሳሳተ እንደሆነ ይነግረዋል። የተለያዩ ምሳሌዎችን እየተጠቀመም የሚጠየቁን ጥያቄዎች መመለስ ይቀጥላል። ዶክተር ሜታ ግን አለመስማማቱን ይገልጻል። ሌላ ጠያቂም ይሄ የመጨረሻ እድሉ እንደሆነና ባያልፍ ምን እንደሚያደርግ ትጠይቀዋለች። መኖጅም እንደሚቀበለው ነገር ግን አላማው አይፒኤስ መሆን ብቻ ሳይሆን ለውጥ ማምጣት ስለሆነ ባይመረጥም አስተማሪ ሆኖ ተማሪዎችን እንዳይኮርጁ እንደሚያስተምር ይናገራል። ጨምሮም ዓለምን የሚያበራ ፀሐይ መሆን ካልቻለ ቢያንስ ሰፈሩን የሚያበራ አምፖል መሆን እንደማያቅተው ይናገራል። ዶክተር ሜታም ጥሩ በቃ ሂድና አምፖሉን ብሎ ይነግረዋል። በመጨረሻም ያሰናብቱታል። ከወራት በኋላ ውጤት ስለመጣ ለማየት ይሄዳሉ። መኖጅ ግን እንደሚወድቅ እርግጠኛ ሆኖ ነበር። ሸርዳም አይታ እንዳለፈ ትነግረዋለች። መኖጅም በደስታ ራሱን መቆጣጠር ያቅተዋል። ውጤቱን ሌሎቹ ጠያቂዎች በመኖጅ ግልጽነት ተደንቀው ዘርፉ እንደዚህ አይነት ሐቀኛ ሰዎችን እንደሚፈልግ በመናገር እንዲመረጥ ግፊት አድርገው ነበር። በመጨረሻም ፕሪታም መጥቶ ስለ መኖጅ በመዘገብ የጋዜጠኝነት ስራን ሀብሎ ይጀምራል። ቤተሰቡም መኖጅ አይፒኤስ ኦፊሰር መሆኑን እንደሰሙ አባቱ ወዲያው ልጁ አይፒኤስ ኦፊሰር መሆኑን ለመናገር ከስራ ወደ አባረረው ሰውዬ ይሄዳል። በመጨረሻም ከ1 ዓመት በኋላ መኖጅ ወደ ዱሻንት ይሄዳል። መኖጅ ዱሻንትን በስልጣን ቢበልጠውም በክብር እግሩን ነክቶ የሰርግ ጥሪ ካርድ ይሰጠዋል። መኮረጅ እንዳቆመም ይነግረዋል። ዱሻንትም መኖጅን ባስታወሰው ጊዜ በጣም ተደስቶ የፖሊስ ሰላምታ ሰጥቶት ይተቃቀፋሉ። የመኖጅንና የሸርዳንም ሰርግ እያሳየን ፊልሙ ያልቃል። ለሰጣችሁኝ ጊዜ ከልብ አመሰግናለሁ።